በሰሜን አሜሪካ ብቻ እንደሚገኝ የሚነገርለት የነዳጅ አይነት በትግራይ ተገኘ። ጉዳዩ ተመራማሪዎችን ጭምር እጅ ባፍ አስጭኗል። ዜናውን የሰሙ ሁሉ አጃኢብ ብለዋል። ሰፊ የወርቅና ማዕድናት ክምችት ያላት ትግራይ አሁን ደግሞ ሼል ኦይል የተባለ ልዩ ነዳጅ እንደተገኘባት የውጭ ሀገር አጥኚዎች አረጋግጠዋል። ሆኖም በትግራይ ያለው አሁናዊ ፖለቲካዊ ሽኩቻ ነዳጁን ለመጠቀም ለሚደረገው እንቅስቃሴ እንቅፋት ሊሆን እንደሚችል ተሰግቷል። በአይነቱ ልዩ የሆነ የነዳጅ ሀብት በትግራይ ተገኝቷል። ጉዳዩ እጅግ መነጋገሪያ ሆኗል። በባለስልጣናት መካከልም ትርምስን ፈጥሯል። ነዳጁ ከወጣ ኢትዮጵያ በሀብት እንደ ሮኬት ትወነጨፋለች። አረቦቹን በሀብት ያንቆጠቆጠው የነዳጅ ሀብት ኢትዮጵያንም ሊያረሰርስ ምልክቶች እየታዩ ነው። በርካቶች ግን ካሁኑ ስጋት ሰንጎ ይዟቸዋል። ይሄ ነገር እንደ ኦጋዴኑ ነዳጅ ውሃ በልቶት በዚያው ቀልጦ እንዳይቀርም እያሉ ነው። በርግጥ የስጋታቸው ተጨባጭ ነው። በለውጡ ሰሞን ፈጣሪ ህይወታቸውን እንደ ኢቲቪ ቀይረው በሚባልበት ሰሞን ኢቲቪ በሰበር ዜና በኦጋዴን የተገኘው ነዳጅ መውጣት ሊጀምር ነው ካለ 6 ክረምቶች ቢያልፉም ይኸው እስካሁን ቄሱም ዝም መጽሐፉም ዝም ሆኗል። ከሰሞኑም በትግራይ ተገኝቷል የተባለው ከፍተኛ የነዳጅ ክምችት እንደ ኦጋዴኑ ሿሿ እንዳይሆን ብዙዎች ቢሰጉ የሚፈረድ አይደለም። በትግራይ ስለተገኘው የነዳጅ ክምችት አስገራሚ የተባለ መረጃን ይዘናል። እግረ መንገዳችንንም ጉዳዩ በትግራይ ባለስልጣናት መሃል ስለፈጠረው ትርምስ እናስደምጣችኋለን። እንደተለመደው ይህን ቪዲዮ ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትዘልቁ የከበረ ግብዣችን ነው። ኢትዮጵያን የሚያካልለው ታላቁ ስምጥ ሸለቆ ነዳጅ፣ ዘይትና የተፈጥሮ ጋዝ የሚገኝበት በተፈጥሮ ሀብት የተንቆጠቆጠ ስፍራ ነው። ሀብቱ ከተትረፈረፈባቸው የስምጥ ሸለቆ ሀገራት መካከል የመን፣ ኬንያና ኡጋንዳን መጥቀስ ይቻላል። ከጎን ደግሞ ደቡብ ሱዳን አለች። ከታች የአዋሽን ወንዝ ተከትሎ በመስኖ ከሚካሄድ ልማት ሌላ ምድረ በዳ ቀመስ በሆነው የአፋር ምድር የጨው፣ የድኝና ፖታሺየም ማዕድናት እንደሚገኙ የታወቀ ነው። ኢትዮጵያ የደቡብ ሱዳን ጎረቤት ስትሆን ኬንያ ከደቡብ ኡጋንዳም በተመሳሳይ መስመር ነው የምትገኘው። እነዚህ ሀገሮች ሰፊ የነዳጅ ዘይት ሀብት እንዳላቸው ይታመናል። ኢትዮጵያ ውስጥ ለማግኘት አስቸጋሪ የሆነበት ምክንያት ምን ይሆን የሚለው ታዲያ ብዙዎች የሚያነሱት ጥያቄ ነው። በዚህ ጥያቄ ላይ ባለሙያዎች አንድ አስገራሚ ምላሽን ይሰጣሉ። በኢትዮጵያ ያለውን የነዳጅ ክምችት ለማውጣት አስቸጋሪ ሆነው የኢትዮጵያ አፈር ጠንካራ በመሆኑ እንደሆነ ይነግሩናል። አፈሩ ቋጥኙ የተለየ ነው፣ ከደቡብ ሱዳንና ኬንያ የተለየ ነው። ነገር ግን ያን ያህል ከኦሞ ወንዝ አካባቢ መሬት የተለየ አይደለም በማለት ባለሙያዎች ይመልሳሉ። ኢትዮጵያ በተፈጥሮ የበለጸገች አገር መሆኗ የሚካድ አይደለም። በማዕድን ቢሉ በውሃ በሁሉም መስክ ፈጣሪ ያዳላላት ናት። ሆኖም በምዕራቡ ዓለም ሴራና በባለስልጣናቷ ችግር ይህን ሀብቷን መጠቀም ሳትችል ቀርታለች። ከቅርብ ጊዜ ወዲህ ግን በኢትዮጵያ ከፍተኛ የወርቅና ነዳጅ ክምችት እንዳለ በጥናት መረጋገጡን ተከትሎ ጉዳዩ እጅግ ትኩረት ሳቢ ሆኗል። ከሰሞኑ በትግራይ ክልል በዓለም ልዩ የሆነ የነዳጅ ክምችት መኖሩ ተረጋግጧል። ይሄ የነዳጅ ክምችት ካሁኑ በባለስልጣናቱን እያባላ ሲሆን ሌላ ፖለቲካዊ ግለት ሊፈጥር እንደሚችልም ስጋትን አንብሯል። ዶክተር ደብረጽዮን ትልቅ የነዳጅ ክምችት በክልሉ መገኘቱንም ለአንድ ዓለም አቀፍ ሚዲያ አረጋግጧል። በክልሉ ተገኘ የተባለው ልዩ ነዳጅ ነው። ደብረጽዮን ጉዳዩን ቢያረጋግጡም የፌዴራሉ መንግስት ግን ቆይ ምርመራ ላይ ነኝ ብሏል። በአውሮፓውያኑ 2018 ከተለያዩ ዩኒቨርሲቲና ተቋማት የተውጣጡ የአጥኚዎች ቡድን ኢኮኖሚክ ጂኦሎጂ ቫሊ ኦፍ ሼል ዲፖዚት ኢትዮጵያ፣ ትግራይ ኤንድ ጆርዳን በሚል ባሳተሙት ጥናታዊ መጣጥፋቸው በኢትዮጵያ የተለያዩ አካባቢዎች የሼል ኦይል ክምችት እንደሚገኝ ጽፈዋል። ከነዚህ ቦታዎች አንዱ የሆነው ትግራይ ክልል ከፍተኛ የሆነ የሼል ኦይል ክምችት እንደሚገኝበትም በጥናታዊ ጽሑፉ ላይ ተመላክቷል። በጥናቱ እንደተመላከተው ይህ የነዳጅ ዘይትም ብዙን የክልሉን ቦታ የሚሸፍን ሲሆን በአድግራት አሸዋማ አለት ስር በስፋት የተሰራጨ እንደሆነም ተመላክቷል። በመሆኑም ብዘት፣ አዳጋ አርቢ፣ ነበለትና አጽብ የሚባሉ አካባቢዎች መገኘቱንም ጥናቱ አትቷል። በትግራይ ክልል ይገኛል የተባለው የነዳጅ ክምችትም ወደ 3.8 ቢሊዮን ቶን የሚጠጋ እንደሆነ በጥናቱ ተመላክቷል። በተለያዩ የኢትዮጵያ ክፍሎች የሚገኘው ይህ የኦይል ሼል ክምችትም ከ55 እስከ 60 በመቶ የካርቦን ይዘት እንዳለው ጥናቱ በዝርዝር አስቀምጦታል። የተለያዩ የነዳጅ አይነቶች ያሉ ሲሆን ሼል ኦይል የአለት አይነቱ በተለያዩ ዘዴዎች በመሰነጣጠቅና ጋዝ እንዲያመነጭ በማድረግ የሚመረት የተፈጥሮ ጋዝ ነው። የዚህ አይነት የተፈጥሮ ነዳጅ በሰሜን አሜሪካ በስፋት አገልግሎት ላይ እንደሚውል ባለሙያዎች ይጠቅሳሉ። ይሁን እንጂ በአካባቢው የተለመደው ሼል ሮክ አለት እንዳለ የሚናገሩት ባለሙያዎች አሁን በትግራይ ክልል ተገኘ የተባለው ሼል ኦይል መሆን አለመሆኑ
ጥናት እየተደረገበት ነው ይላሉ። እንደሚታወቀው ከዚህ ቀደም በመቀሌ የነዳጅ ክምችት እንዳለ ሲነገር ነበር። በመቀሌ ተፋሰስ በተባለው አካባቢ የነዳጅ ክምችት መኖሩን የፌደራሉ መንግስት አረጋግጦ ባለሀብቶች ጭምር ተሰማርተውም ነበር። አሁን ደግሞ በክልሉ ሰሜናዊ ምስራቅ ተገኘ የተባለው ሼል ኦይል ለትግራይም ብሎም ለኢትዮጵያ ትልቅ ተስፋን የሰነቀ ሆኗል። ትግራይ እንደ ሌሎቹ የኢትዮጵያ ክልሎች ሁሉ በተፈጥሮ ሀብት የተንቆጠቆጠች ስፍራ ናት። በአሁኑ ወቅት በትግራይ በህወሓት ቤት ባለው ሽኩቻ ባለስልጣናቱን አፋጧል የሚባለው ጉዳይ ይኸው የተፈጥሮ ሀብት ጉዳይ እንደሆነ በስፋት ይወራል። በተለይም ህገወጥ የወርቅና ማዕድን ዝርፊያው ተጧጡፏል። ይህ ህገወጥ እንቅስቃሴ ታዲያ አሁን ተገኘ በተባለው ልዩ የነዳጅ ክምችት ላይ ጋሬጣ እንዳይሆን ስጋትን አንብሯል። የነዳጅ ክምችቱ እንዳይወጣ እንቅፋት ሊፈጥር እንደሚችልም እየተነገረ ነው የሚገኘው። በትግራይ ከተረጋገጡ የነዳጅ ክምችቶች ባለፈ በርካታ የወርቅና ማዕድን ሀብቶችም አሉ። ሆኖም ይህ ሀብት ከትግራይ ጦርነት በኋላ በህገወጥ መንገድ በኤርትራ በኩል ወደ ዩናይትድ አረብ ኤምሬትስ እየተሻገረ እንደሚገኝ ይነገራል። በትግራይ አሁን ላይ ባለው ገበያ የ1 ግራም ወርቅ ዋጋ እስከ 8000 ብር ይሸጣል። ከጦርነቱ በፊት በነበረ ጊዜ ትግራይ ለኢትዮጵያ ብሔራዊ ባንክ ከፍተኛ የወርቅ አቅራቢም እንደሆነች ሪፖርቶች ያመለክታሉ። አሁን ግን ይህ ታሪክ ሆኖ ወርቁ በህገወጥ መንገድ ከአገር እየወጣ መዳረሻው ዱባይና አስመራ ሆኗል። መረጃዎች እንደሚጠቁሙት በተለይም እምቅ የወርቅ ሀብት ባለባቸው የትግራይ ሰሜን ምዕራብና ማዕከላዊ ዞን አካባቢዎች በርካቶች ከአስተዳደር ፍቃድ አግኝተው ሌሎች ደግሞ ያለ ፍቃድ በወርቅ ቁፋሮ ላይ ተሰማርተው እንደሚገኙ የተገለጸ ሲሆን ማዕድኑን ለመቀራመት በሚደረግ እንቅስቃሴ ታጣቂዎች ጭምር የሚታከሱበት ሁኔታ መኖሩ የመንግስት ባለስልጣናት ጭምር በዚህ የወርቅ ማዕድን ቅርምት እጃቸው እንዳለበት ይነገራል። ጌታቸው ረዳ ከወራቶች በፊት በሰጡት አንድ መግለጫቸው ላይ ባለፉት 3 ወራት ከ28 ኩንታል በላይ ወርቅ ከትግራይ ክልል ወደ ፌደራል መንግስት መግባቱን ሆኖም ከክልሉ ወደ መንግስት የገባ ገንዘብ አለመኖሩን አስደንጋጭ የተባለ ሪፖርትን አጋርተው ነበር። ባለፉት 3 ወራት ከ28 ኩንታል በላይ ወርቅ ወደ ፌደራል መንግስት ገብቷል። ይህ በኮንትሮባንድ የወጣውን አይጨምርም። ከዚህ ግን መንግስት አንድም ሳንቲም አላገኘም። ምክንያቱ በዚህ ጉዳይ የተሰማራ ሰፊ የኮንትሮባንድ ኃይል ስላለ ነው ሲሉ በወቅቱ ጌታቸው ስለ ምክንያቱን ገልጸው ነበር። በዚህ ጎጥ እንቅስቃሴ በትግራይ ኃይሎች ስር የሚገኙ ግለሰቦች፣ የጸጥታ ኃይል ኃላፊዎች እንዲሁም በሲቪላዊ አስተዳደር ውስጥ የሚገኙ ከፍተኛ ባለስልጣናት እንደሚሳተፉበትም ገልጸዋል። ይህን የሚከታተል ግብረ ኃይል አቋቋምን፣ ግን ስራው እንዳይሰራ ብዙ መስተጓጉል ይገጥመዋል። በህገወጥ የማዕድንና የሰው ዝውውር የሚጠረጠሩ ሰዎች አቃቤ ህግና ዳኞችን ያስፈራራሉ። ድርጅቱን እናድናለን እያሉ የሚፈክሩ ኃላፊዎች ሳይቀር በወርቅ የኮንትሮባንድ ንግድ እጃቸው አለበት ሲሉ ነበር ከወራቶች ቀደም ብሎ ጌታቸው ረዳ ውንጀላቸውን እያቀረቡት። በተጨማሪም ወርቁን ለማውጣት ጥቅም ላይ በሚውሉ አደገኛ ባሏቸው ኬሚካሎች ምክንያት በተፈጥሮ ላይ ጉዳት እየደረሰ መሆኑንም አንስተዋል። በክልሉ ለ2 ዓመት የተካሄደውን ጦርነት ማብቃት ተከትሎ ከትግራይ ወደ ማዕከላዊ ባንክ ሲገባ የነበረው ወርቅ በከፍተኛ መጠን መቀነሱ ሲነገር የቆየ ሲሆን በተለያዩ አቅጣጫዎች ወርቅ በህገወጥ መንገድ ከኢትዮጵያ እየወጣ መሆኑም በተደጋጋሚ ይዘገባል። በሰሜን ምዕራብ የትግራይ አካባቢ የሚወጣው የወርቅ ማዕድን በተመለከተ እስካሁን ግልጽ ያለ መረጃ ባይኖርም ወርቅ እየወጣ በተለያዩ መንገዶች ከኢትዮጵያ ውጭ እንደሚሄድ ግን ይነገራል። በተለይም ደግሞ አስመራና ዩናይትድ አረብ ኤምሬትስ የትግራይ ወርቅና ማዕድናት መዳረሻዎች ናቸው ይባላሉ። በተለይም ደግሞ የደብረ ጽዮን ክንፍ አባል የሆኑ ከፍተኛ የህወሓትና የትግራይ ባለስልጣናት የትግራይን ወርቅ ወደ ኤርትራ በማስወጣት በምትኩ ደግሞ ከኤርትራ የጦር መሳሪያ እንደሚያስገቡ መረጃዎች ይጠቁማሉ። በዚህ የውጭ ዜጎች ጭምር እንደተሰማሩበት በሚነገረው የወርቅ ማውጣት ቅርምት ውስጥ ከጊዜው አስተዳደሩ ጋር አለመግባባት ውስጥ የሚገኙ የህወሓት አመራሮች እንዳሉበት ቢገለጽም ከክልሉ አስተዳደር በኩል ግን በይፋ የወጣ ምንም አይነት ሪፖርት የለም። ይህ የወርቅ ንግድ ለንጹሃንም ሌላ አደጋ የደቀነ ጉዳይ ነው። በትግራይ ክልል ህገወጥ የወርቅ ምርት ውስጥ እየተሳተፉ ያሉ ህፃናት በሜርኩሪ ምክንያት እንዲሁም ባህላዊ ወርቅ አምራቾች ለህጋዊ ወርቅ አምራቾች በተሰጡ ቦታዎች ላይ እስከ 30 ሜትር የዘለቀ የወርቅ ቁፋሮ ላይ በመሰማራታቸው ህይወታቸው አደጋ ላይ ወድቋል። ትግራይ በወርቅ በነዳጅና በማዕድናት የተንቆጠቆጠች የኢትዮጵያ ጌጥ ብትሆንም በእንዲህ መልኩ ይህ ሀብት እየተበዘበዘ ይገኛል። ትኩረታችንን ትግራይ ላይ አደረግን እንጂ በሌሎች የኢትዮጵያ አካባቢዎችም ያለው የተፈጥሮ ሀብት በእንዲህ መልኩ ጥቅም ላይ እየዋለ አይደለም። በአሁኑ ወቅትም በትግራይ የተገኘው ልዩ የነዳጅ ክምችት እጣው እንደ ኦጋዴን ነዳጅ እንዳይሆን የሚለው ግን የበርካቶች ስጋትና ውትወታ ነው።